አብራሪተና ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር ለእረኝነት ከብቶች የሚውሉ የሁሉ እመቤት እፍኝ ውሃ ሰጥቶ በእፍኝ ውሃ 78 ነፍስን አጥፍቶ በእፍኝ ውሃ የዳነበት እኛንም ታድነን አምላክ አሜን። እኛንም ታድነን አሜን። ሰማው ሰክራን ደረናሳይ ወርከባ እመቤት በሰማይ በምድር አብራሪተና ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር ለእረኝነት ከብቶች የሚውልበት ምድረ በዳ ነበረ። እግዚአብሔር ሲመርጥ ዮርዳኖስን መረጠ። እግዚአብሔር ሲመርጥ ደብረ ታቦርን እንደመረጠ ይሄን ቦታ እግዚአብሔር መረጠ። እኔና እናንተን መርጦ ወደ ቅድስና ተራራ ያመጣን አምላካችን እባካችሁ አመስግኑት። እግዚአብሔር ይመስገን። ለዘመናት ከብቶች እየዋሉ እረኞች የሚውሉበት ስፍራ እመቤታችን ድንግል ማርያም በዛን ጊዜ እዚህ አካባቢ ላይ የከበሮ ድምፅ፣ የማህሌት ድምፅ፣ የቅዳሴ ድምፅ ይሰማ ነበረ። በመለኩሴ አምሳል እየተመሰለች ለእረኞቹ ትገለጽላቸው ነበረ። እንዲህ እንዳለ ከቆየ በኋላ ኢትዮጵያን 11 ዓመት ያገለገሉ ደግ ንጉሥ አጼ ናዖድ የተባሉ 30 ዓመት ያልሞላቸው ብላቴና ኢትዮጵያን 11 ዓመት ካገለገሉ በኋላ ከዕለታት በአንድ ቀን ወደ ቤተ መንግሥታቸው ሄዱና ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። የሚደግሙትን መጽሐፍ አጠፉና ወደ ምስራቅ ሲመለከቱ እመቤታችን ድንግል ማርያም ረጅም የብርሃን ቀሚስ ለብሳ አጼ ናዖድ አለቻቸው። ክብር ለድንግል ማርያም። አጼ ናዖድ ሂድና አንጎለላ ላይ ቤተ መቅደሴን ስራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ። ልጆቼ ከጠየቁ እንዲበላቸው ሰሚነሽ ኪዳነ ምሕረት ማለት ልመናን የምትሰማ ጸሎትን የምትሰማ እንባን የምትጠርግ ኧረ ደግ እናት ነች በልና ንገራቸው። ድንግል ማርያም ስሟ የተመሰገነ ይሁን። ወገኖች ሰሚነሽ ኪዳነ ምሕረት ከስሟ በላይ ሰሚ ናት። ማዕፀን የምትከፍት ድንግል ማርያም ዛሬ ከመጣችሁ ላይቀር ወደ ዋሻ እየገባን መገበሪያ እየሰፈርን መጋረጃዋን እየያዝን የጎደለባችሁ ሰዎች ባካችሁ አልቅሱ። ድንግል ማርያም ትስማችሁ። ሁላችሁንም አሜን በሉ እስቲ። ድንግል ማርያም ትስማችሁ። መቼም ቋጠሮ ባይኖረን ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት በእንባ የመጣ ይመለስ በደስታ መጠማቶ ይቅር ይሞላ በርካታ ስዕለቱ ሰምሮለት ይቆም ለምስጋና የአብርሃምን ከፋይ አሳቅፊውና ከኪዳን በላይ ኪዳንሽ ልዩ ነው። እናቴ የምልሽ አምላክሽ ልጅሽ ነው። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት
በሰማይ በምድር አብራሪተ መዓት ምዕራገ ጸሎት እውነትም ሰሚ ነሽ ኪዳነ ምሕረት ተይዞ ለሚኖር በአልጋ ቁራኛ መቼው እመቤቴ የደዌው ዳኛ መንገድስ ላንቺ ነው መማፀን ወዳንቺ ተስፋ ለምትቀጥይ ሕልምን ለምትፈቺ ከታችንን ምክንያቱም መብራንን አመስግኑ እጅግ ትሕትና ስላገለገልሽው እንደ ግሩም መላእክት አልተሸከምሽው። አይኖቿ ሁላችንንም እኩል ማየታቸው ነው። ድሃና ሀብታም፣ በሽተኛና ጤነኛ፣ እግረኛና የሚያነክስ፣ አይነ በሲርና አይናማ አይለይም። ወላዲተ አምላክ ድንግል ማርያም ሁላችንንም እኩል አድርጋ ነው የምታየን። ሁላችንንም በዘርፋፋ ቀሚሷ ስር ተሰብስበን እልል ብላችሁ አመስግኑ። የቅርቡን ኮሮና ጨምሮ እዚህ አካባቢ ይህቺ ስዕል ከገባችበት ጊዜ ጀምሮ ረሃብ የለ፣ ወረርሽኝ የለ፣ ችግር የለ። እንዲህ አይነት መከራ በደረሰባቸው ጊዜ ስዕሏን አውጥተው ምህላ ያደርሳሉ፣ እግዚአብሔርን ይማጸናሉ፣ መስቀል ይታሻሉ። አንዲትም ነገር በላያቸው ደርሶ አያውቅም። ወላዲተ አምላክ ድንግል ማርያም ከከበበን የኃጢአት ወረርሽኝ፣ ከከበበን የዝሙት ወረርሽኝ፣ ከከበበን የዝሙት ወረርሽኝ ሁላችንንም ተፈውሰን እልል ብላችሁ አመስግኑ። እንግዲህ ስዕሏን እንደምታዩት ወላዲተ አምላክ ድንግል ማርያም ልጇን በግራዋ ይዛ እሷ በቀኙ በኩል ቆማ ቅዱስ ዳዊት እንደተናገረው መድኃኔ ዓለም ኢየሱስ ክርስቶስ ደግሞ በአንድ እጁ የተጠቀለለ መጽሐፍ በአንድ እጁ ዓለምን ይዟል። ምክንያት አለው። የተጠቀለለ መጽሐፍ መያዙን በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል የምትመሩበትን ሕግ የምትተዳደሩበትን ሥርዓት የሰጠኋችሁ አምላካችሁ እኔ ነኝ ሲለን ነው። ዓለምን መያዙ ዓለምን ትላንት የፈጠርኳት ዛሬም የምገዛት ነገም የማሳልፋት አምላካችሁ እኔ ነኝ ብሎ ሲነግረን ነው። የልብሷ ቀለም 3 ነው። ቅዱስ ኤፍሬም እንደተናገረ የመላእክት እህታቸው፣ የጻድቃን እመቤታቸው፣ የሰማዕታት እናታቸው ብሎ እንደተናገረ ቀዩ የሰማዕታት እናት መሆኗን፣ ሰማያዊው ሰማያዊ ክብሯን ለመግለጽ፣ ቢጫው የብርሃን እናት እመብርሃን እንደሆነች ለማሳየት አባቶቻችን ያስተማሩበት ነው። በጣም ነው ደስ የሚለው። እልል ብላችሁ አመስግኑ። በግራና በቀኝ 2 መላእክት ክንፋቸውን በእመቤታችን ላይ ረበው ይታያሉ። ሊቁ ቅዱስ ያሬድ መላእክትን ይተጋቢኦሙ ሰፉ ክነፊኦሙ ላይ ለማርያም ብሎ እንደተናገረ መላእክት እመብርሃንን ማመስገን ስራቸው ነውና የመላእክት እህታቸው ተብላለች። እነ ታናሽ ታላቅ ሆነዋት አይደለም፣ በንጽህና ስለምትመስላቸው እንጂ።